ፖሊስ ነኝ ብሎ ሲያወራ የነበረው እሱ ነው። ፖሊስ አይደለም። ፖሊስ ሳይሆን እኔ ምን አይነት እንትን ነበር የሆነ የስለላ ስራ እንዴት እንትን ልበልሽ ሰዎችን እየቀረበ ሚስጥራቸውን እንትን እያወጣጣ አሳልፎ ለዩዲአይ መስጠት ነበር የሚያደርገው የመጀመሪያው ስራው ማለት ነው። እንደሚያደርግ ነግሮሽ ነው ወይስ እርግጠኛ ሆነሽ ነው? ይሄንን ስራው ራሱ እርግጠኛ ሆኖ ራሱ ነግሮኛል። የስለላ ስራ ነው የምሰራው ገራሽ እንጂ ምንም ያረጋገጥሽው ነገር የለም ነው። ራሱ እኔ የስለላ ስራ ነው የምሰራው በጣም ብዙ ጉድ ነው ያገኘሁት እና ይሄንን አሳልፌ ለነሱ መስጠት ነው። አክቹአሊ ለሱ ፖሊስ ነኝ። ከኖርዌይም ስንት አመት ሆነሽ? እኔ አሁን ዲሴምበር አይደለ? አሁን ዲሴምበር 6 አመት ሞላኝ። 6 አመት ያ ባስ መቼ ነው መንዳት የጀመረው ልልሽ ነበር። ኦኬ አይ ከዛ በፊት ቆይቷል። ባስ ቆይቷል እኮ። ኦኬ ስለላውንም እየሰራ ማለት ነው። እኔ አላቅም ሁለቱንም ጎን ለጎን እያስኬደ አይመስለኝም። ወደ ባሱ ከገባ በኋላ ይሄ እንትን እያለ ደግሞ አብዛኛዎቹ በጣም የሚያስጠላው ሴቶችን ነው እንደዚህ የሚያደርግ የነበረውና ኤኒዌይ አንዳንዴ የሆነ ስታፈቅሪ አይንሽ ይታወራል። ሴቶችን ስትይ ገባይ ነገር አብዛኛዎቹ ሴቶቹና በፍቅር መቅረብ የሚችለው ሴቶቹን ነው። ወንዶቹ እንዴት በምን እንትን ሊያወጣጣቸው ይችላል? የተወሰኑ ወንዶች ኬዝ ነው ሊያገኝ የሚችለው። ቀደም ኢንተርቪሽን እያየው ለወጣ ነው ስላልሽ ነው። እሺ ፈጠን ብዬም ጠይቅሽ። አዎ ሄለኒ ቀደም ኢንተርቪሽን እያየው እሷም ታውቃለች እኔ በጣም ሰዎችን እንደምረዳና መኪናውን ላይ ገዛውለት ሰው እንዳለ ስትይ ሳቀሽ መጥቶ ነበር። ለምን የሳቅሽው? ለምንድን ነው የማልስቀው እንዴ? እኔ የሚረዳ ሰው ከሆነ እሺ መርዳቱን ተይውና እኔ ገንዘብ ለምን አላገኘውም? ሌላውን መርዳቱን ተይው። እሱ እንደዛ አይነት ስስ ልብ ያለው ሰው እኮ ስራ እየሰራሽ ነው የተጠረሽው አይደለ? ስራ እየሰራሽ ተጠረጂ በሱ አካውንት ነበር ብሩ የሚገባው። ቢያንስ ምን ያህል ብር እሱ ጋር ተጠረሽ የገባሽ ይመስልሻል? እሱንም አያይዘሽ መልሽልኝ። ይኸውልሽ መኪና ተገዝቶበታል ያ ብር ማለት ነው። ያ ብር መኪና ተገዝቶበታል። ነገር ግን ከዛ በኋላ የተዋጣው ይሄ 18000 ብር ግን በቃ እሱ ጋር ነው የቀረ። የተዋጣው የተወሰኑ ልጆች ነው ያዋጡ 18000 ብር 18000 ክሮነር ማለት ነው። ሌላ ሄለን እሱ ብቻ አይደለም የሀበሻ ቀሚሴን ማለት ነው ሽጦታል። ቃል በቃል ሽጫዋለሁ እንዳጨቀጨቀኝ። የማይረባው ልብስሽን ደግሞ ጋርቤጅ ነው የከተትኩት ነው ያለኝ። ያ ሀገር ልብስ እንደዚህ የሀገር ባህል ልብስ ቆይ ፌስቡክ ላይ ገብተሽ በጣም የሚያምር ይሄ ሳባ ጥልፍ በ35 ሺህ ብር ከፍዬ ነበር እንደውም ያስመጣሁት ማለት ነው። አንድ ለኔ አንድ ለጓደኛዬ አንድ ኤርትራዊ ጓደኛ አለችኝ። እሱን ታዩ ምንም ሲጀመር ልብስ ያለበት ሀገር ልብሱ ራሱ ያለበት ሀገር ነው ያለሽው አይጠቅምሽም ሸጫዋለሁ። ሌላውን ደግሞ ይሄ የማይጠቅም ኮተትሽን ደግሞ ወስጄ ይሄ ልብስ የምታጠራቀሚበት እንትን አለ አይደለ እዛ ውስጥ ከተቻዋለሁ ነው ያለኝ። ላከው ብለሽው ነው? አዎ አይውልሽ ዳንኤል ማለት አንዴ ጥሩ ሆኖ ያወራሻል፣ ጥሩ ሰው ሆኖ ያወራሻል። ኦኬ አንዴ ደግሞ የሆነ ክርብት ብሎ ሌላ ሰው ሆኖ ደግሞ ማለት ብዙ ገጸ ባህሪ ያለው ሰው ነው። ምንም አንድ አይነት ነገር የማታይበት ሰው ነው። ሰውን የሚረዳ ሰው ስላልሆነ ነው። ቅድም አልጨረሽውም የኔን መልስ የሳቅሽው። እኔ ሰው ብዙ ሰው ረዳለሁ መኪናውላ ለሰው ገዝቻለሁ ሲል ስቀሽ ነበር ኢንተርቪው ላይ። አዎ እንዴ የነገርኩሽ አይደል? እኔ እኮ አስፋልት ላይ ወጥቼ በቆሎ የሸጥኩ እስከመብላት ደርሼ ነበርኩ። ያንን እኮ ፎቶ ልክለት ነበር ራሴን እያነሳው። ዳኒ ተው፣ ይሄ የኔምባ ተው፣ ታገኘዋለህ፣ ዋጋ ትከፍልበታለህ ብዬዋለሁ። ደግሞ ስናወራ እዛ አይነት ፎቶ ስትልኪለት ምን ይልሻል? ምን ያየውና ይደልተዋል። በቃ አይቶ ይደልተዋል። እግዚአብሔር ስደውይለት ሳናግርሽም ነበር? አልፎ ያነሳልኛል። በቃ አልፎ ባነሳልኝ ሰዓት ግን አጨቅጭቅኝ በቃ ልክልሻለሁ ነው የሚለው። እና ልክልሻለሁ ብሎ ግን ወይ በ6 ወር ሊሆን ይችላል ወይ የሆነ ጊዜ ብቻ ወይ 10,000 ብር ወይ 20,000 ብር ይልክልኛል። የነዚህ እንትኖች እኮ
እንዳልኩሽ ርሲቱ እንትኔ ውስጥ ጉግል ፎቶ ውስጥ ይቀመጣል። ምክንያቱም ፎቶ ስለማነሳው ማለት ነው። ወዲያውኑ ስክሪንሻት አድርገዋለሁ እና ሰው ስለምረዳ የሚረዳው ሰው እኮ ወጥቶ አዎ ይሄው እኔን አግዞኛል አሁን በዚህ ሰዓት ወጥቶ ሰው ሊመሰክርለት የሚገባ ነው። ምስክርነቱን ታዩና ማለት ነው። እኔ አብሬው አጭር ጊዜም ቢሆን አብሬ በነበርኩበት ጊዜ ያደረገውን ነገር መልካም ነገር ካለ እኔ ላቅ ይገባኛል እኮ አይደል እንዴ? መቼም ሰውን ስትረጂ የሆነ በጣም በቃ የበቃሽ ስትሆኝ ነው በድብቅ የምትረጂው እንጂ ስንት ሰው አለ በዛን ሰዓት እኔ ኦሬዲ እንትን ካልኩ ነገሮች ከተበላሹብኝ በኋላ አንቺ እንዴት ከዚህ አጭበርባሪ ጋር እንዴት ከዚህ ሊባ ጋር ግን ስትጠረጂ መኪና የተገዛው ባንቺ ብር ነው እጅሽ አልገባም እንጂ የዛን አንቺ ያንን የጉምሩክ ብር መክፈል ቢያቅትሽና ባትወስጂው ግን የመኪናው ኖርዌይ ላይ ገዛሽበት ዋጋ ተሰጥቶሻል። ኢትዮጵያ የገባሽ ጊዜ ልኮልሻል ሰጥቶሻል። ያው ይሄ አሁን ምልሽ ብር እኮ ነው 100 ምናምን ሺህ ብር እጄ ገብቷል። እንደዚህ እየተቆራረጠ ማለት ነው እንደለማኝ እየለመንኩ ማለት ነው። በኖርዌይ ሲመነዘር እንዴት ነው 100 ምናምን ሺህ ብር 100 ምናምን ክሮን 100 ምናምን ሺህ ብር በእኛ ነው ምልሽ። እንዴት ነው መኪና 100 ምናምን ብር የሚሸጠው? ሄለን ከተረዳሽኝ እኮ እሱንም እያለቀስኩ እየለመንኩት ነው እንጂ ኦሬዲ የነገር እኮ የተበላ ይሄ እንትን ያለ ነገር እኮ ነው። በቃ መኪና ዩዝ እንኳን ቢሆን አሁን ከ60 እና ከ70 ሺህ ክሮነር በታይ ትገዣለሽ እንዴ? 82000 ክሮነር ነው የተገዛው እና 82000 ስንት እንደሆነ ታውቃላችሁ ጋይስ? እንዴ 1 ሚሊዮን እኮ ነው እንዴ! እና አስተዛሬ ላከልሽ ብር ቢደመር ምን ያህል ይሆናል? እስከዛሬ እኮ አይደለም እኮ አሁን ይሄ ነገር እኮ ኢንተርቪው ከመውጣቴ በፊት እንትን ያለ የቆመ ነገር ነው እኮ ያ ብቻ በአጠቃላይ ኢትዮጵያ ከገባሽ ምን ያህል ብር በቃ በድምሩ እጅሽ የገባ ይመስልሻል? እስከዛሬ ስልሽ ለዛ እኮ ነው እኔ እንትኑ አለ ርሲቱ እጄ ላይ ያለ እምልሽ እኮ ማለት ነው። እኔ እንጃ ቢበዛ 150 ሺህ ብር ከዛ ካለፈ ደግሞ ማለት ነው እስከ 180 ሺህ ብር ሊሆን ይችላል ስላለኝ ርሲቱ ማለት ነው። ፈልጌ ከፈለግሽ የዚህን ደረሰኝ አውጥቼ እንትን እንደልልሽ ከፈለግሽ ጊዜ ስጭኝ። ምክንያቱም ጉግል ፎቶ ውስጥ አለ እንዳለ ደግሞ እርግጠኛ ነኝ። አላጠፋም፣ ምንም ነገር አላጠፋም። ይሄው ከሷ ጋር ምንም አይነት የፍቅር ግንኙነት የለኝም። እንደማንኛውም ሰው ረዳኋት፣ አገዝኳት እንጂ ከሷ ጋር የፍቅር ግንኙነት የለኝም ብሎ እኮ ለብዙ ሰው አውርቷል በውስጥ ማለት ነው ሲጠይቁት እና ይሄ የብከዳሽ እግዚአብሔር ይክዳኝ ብሎ ጣቴ ላይ ያደረገውን ቀለበት እንኳን ረስቶታል። ያ አንድ ኤቪደንስ ነው። ፍቅረኛ እንደያዘ ሁሌ ልክልሽ ነበር ፎቶ። አዎ ይልክልኝ ነበር። አዎ ማን ነገረሽ? አይ ኢንተርቪውሽ ላይ እሱ ደውሎ እንትና ሲያገናኛችሁ ቅድም እኮ ሰማሁት። እሱን አላስታውስም፣ ግን አዎ ልክ ነው ይልክልኝ ነበር። አሁን መጨረሻ ላይ እኔ ከመጣው በኋላ የያዛትን የጓደኛውን ፎቶ ይልክልኝ ነበር። ይሄን ሁሉ እያየሁ ባላየው ሁሉ እያየሁ ጨጓራዬ እየተላጠ ነው። ቢያንስ ገንዘቤን ቢመልስልኝ ብዬ እኔ በጸባይ ማዋራው የነበረ ማለት ያኔ እሱ ሚስት እንዳገባ እንትን ስታውቂ አንቺ ቆርጦልሽ ነበረ በቃ ኖርዌይ ልትመጪ እንደማትቺ ያኔ ገብቶሽ ነበር? አዎ ገብቶኛል። በጣም ብዙ ነገር ሌት ሆኜም ቢሆን ተረድቻለሁ። ነገር ግን ያ የደከምኩበት ገንዘብ እዚህም እየተቸገርኩ ስለሆነ እያሳለፍኩ የነበረው በቃ እንደው ስጠይቀው ራሱ እንደው ገንዘቤ መሆኑን ተውና እንደምትረዳኝ አድርገህ ብዬ ነው ሁሉ የምጠይቀው። እባክህ እያለቀስኩ ሚዲያ ላይ እሱ የቀረበ ጊዜ ቢያንስ የመኪናው ብር አንቺ ጋር መኪናው አልገባም አይደል? የመኪናው ብር ምን ያህል መምጣት እንዳለበት ማስረጃውን ስንት እስከዛሬ ድረስ እጅሽ እንደገባ ለየውሃ አሳይተሽ ይሄ ብር ሲመነዘር ስንት ነው መኪናው የተገዛበት እንደዚህ ነው ብለሽ ለምን ኮስተር ብለሽ አልጠየቅሽም ነበረ? ሄለን ይኸውልሽ፣ አንደኛ የመጀመሪያው ቪዲዮ እንደተለቀቀ ደውሎ በዋትስአፕ አስፈራርቶኛል። ታውቂያለሽ ምን ያህል እጄ ረጅም እንደሆነ ምን ላድርግሽ እንደምችል ታውቂያለሽ።
ስለዚህ አፍሽን ብዘጊ ይሻልሻል ብሎኛል። ግን ትንሽ ስለነካካሁት እዛ ላይ ነካክቸው ስለነበረ አይ እኔ ምን ያክል እንደሆነ አላውቀውም። በርግጥ አዎ እንትን ሲልክልኝ ነበረ፣ ግን ምን ያክል እንደሆነ አላውቀውም። ምን ያህል ቀረሽ ሲለኝ እኔ አላውቀውም። እንደዚህ ነው ያልኩት። ምን ያህል እንደቀረኝ አላውቅም ነው ያልኩት። እኔ የምፈልገው በዛን ሰዓት በቃ ሰላማዊ ኑሮ ነው መኖር የምፈልገው። ግን ይሄው አሁንም እየተከተለ የሱ መዘዝ አልለቀቀኝም። ማታ ስልክ እስከ ሌሊቱ 7 ሰዓት እስከ ሌሊቱ 8 ሰዓት ነው የሚደወልልኝ። ስራዬ መሪ ላይ መቀመጥ ነው። ያ ደግሞ በቂ እንቅልፍ ያስፈልገዋል። በዚህ ሰዓት እንኳን ራሱ ታዲያ ራይድ ነው የምሰራው እኮ። ጎበዝ እና እረፍት የለኝም። በቃ ይሄ ቪዲዮ ከተለቀቀ ጀምሮ ምንም አይነት እረፍት የሚባል የለኝም። በጣም ነው የሚያስጠላው። ግን አሁን በአጋጣሚ ጎዳና ላይ ብታገኙ ምን ይሰማሻል? ምን ትይዋለሽ? እንደማንኛውም ሰው ኪሴ ውስጥ ሳንቲም ካለ ሳንቲም ሰጥቼው እሄዳለሁ። አለቀ። ማርታ አዎ እግዚአብሔር ማለት አንቺ መሆንሽንና ዝም ብለሽ ሻብረሽ ጠጥተሽ ሻይ መጠጣት ስልሽ ቀዝቃዛ ወላፈን የሚባል ነገር አለ ታውቂያለሽ? ቀዝቃዛ በቀል የሚባል ነገር አለ እና ምንም ባትናገሪም ሻይ አብሮ በመጠጣት መማር እንዳለበት ምንም አታረጊ። just you give all በቃ ይቅርታ አላደርግም። ምክንያቱም እኔ የታመምኩትን የሚያውቀው ልብና ኩላሊት የሚመረምረው ፈጣሪ ብቻ ነው። ጎበዝ ነሽ። ግን ቶሎ ተቋቋምሽ ማርታዬ። ለኔ እግዚአብሔር ይመስገን። እግዚአብሔር ይመስገን። ቀላል አልነበረም ለመቋቋም፣ ብድሩን ለማግኘት ቀላል አልነበረም። ኦኬ እግሬ እስኪላጥ ነው የታክሲ ብድሩን ፕሮሰስ እያደረግኩ እግሬ እስኪላጥ በእግሬ ሁሉ ነበር የምመላለሰው እነሱ ቢሮ ሲሄድ የታክሲ እያጣው ማለት ነው። አስቢ ብዙ ብር 1 ሚሊዮን በሚሊዮን ብር ልትወስጂ እየሄድሽ አንቺ ግን በእግርሽ ስትኳትኝ አስቢ። ያ አንድ ተመላሽ ሆነሽ ቤተሰብ ሳይኖር ምናምን በራስሽ እንትን ያልሽበት ከተማ ላይ በሚሊዮን የሚቆጠር ብድር ራስሽን ብቻ ወክለሽ በግሩፕ ሳይሆን በጣም እድለኛ ነሽ። በጣም በግሩፕ ነው ሁሉ የሚበደሩ ታውቂያለሽ አይደል? አዎ እነዚህ እንትኖችም አግዘውኛል። እግዚአብሔር ይስጣቸው። በጣም ማለት ያውቁ ነበር። እነሱ ጋር ሲሄድ በጣም ነበር ማለቅሰው። በቃ ልክ ገና የቢሮ ግቢ በር እየገባው ነበር ማልቀስ የምጀምረው። በማልቀስ ነው የምታወቀው እዛ ቢሮና መጨረሻ ላይ ወርሃዊ ገቢ ስለሌለሽ ብለው ብድሩን ከልክለው ነበርና እነሱ ጋር ሄጄ አለቀስኩ። ከዛ ደብዳቤ ጻፉልኝ ማለት ነው። ትሰራለች፣ ጎበዝ ናት፣ በጣም ከተመላሾቻችን በጣም አክቲቭ የምንላት ጎበዝ ሰራተኛ ነች፣ ሽሮ በርበሬ ወደ ውጭ ትልካለች ምናምን ብለው ደብዳቤ ጻፉልኝ ማለት ነው። እነሱ እንደጻፉልኝም እኔም አላሳፈርኳቸውም እግዚአብሔር ይመስገን እንጂ እነሱ ናቸው የረዱኝ። እነዚህ ከተመላሽ የሚያቋቁሙት ማለት ነው። አግዘውኛል። መንገድ እየዋተተም መኪናሽ ባዶ እንኳን ቢሆን አጭኙ። ይቅርታ በእናትሽ እዚህ ላይ ይሄን ጥያቄ ዘለው እየረፈደብኝ ነው ማለት ጸሎትሽ ደረሰ ወይስ ጮትሽ ደረሰ የሚል ጥያቄ ነው። ማን እንትና የሚጠይቀሽ? እርግጠኛ ነኝ የትኛውን እንደምል አላውቅም። ጸሎት የደረሰ የምትይው አንድን ሰው ውድቀቱን እንደዚህ ሆኖ ባየው የምትይ ከሆነ ነው። እኔ እንደዚህ ሆኖ ባየው አይደለም የምለው። ቅድም ነግሬሻለሁ። እርግጠኛ ነኝ ጥያቄ ነው የሚጠይቀሽ። ጸሎት የደረሰ ነው የምትይው ወይስ ጾት የደረሰ ነው የምትይው ብሎ ይጠይቅሻል። ያው ደስ አይለው በማንም ውድቀት ይገባኛል። ስነ ምግባሩን አውቀዋለሁ። ጀስት ግን ገባሽ የሆነች አሜሪካ እንትን ጭነት መኪና ሾፌር የነበረ መቼ ወደ ኢትዮጵያ ወደ አሜሪካ እንደሄደ ሳይነግራት ተደብቋ ከሚስቱ ሄዶ በጣም አልቅሳ እንቧን ቋጥራ በፌስታል ውጭ አረገችው። እውነት አንተ ትፈርዳል። ተመልሶ ኢትዮጵያ ነው አሁን የሚገርምሽ። እና ከዛ ጋር ያይዘ ነው
የሷ እንባ ነው ወይስ የእውነት ወረቀት መጀመሪያም ሳይኖረው ነው? እዚህ አሁን እዛም ያውቁት ትክክለኛ ዜናም የኖሽክ እንትኖች ሚዲያዎች እንደዘገቡት መጠባበቂያ ወረቀት እንጂ ያለው ስታት ቦርገር አልነበረው። ጊዜው አልቆ ነው እንትን የተባለው። ጊዜው ራሱ ወረቀቱ የሱ ጋር ያለቀው መቼ መሰለሽ? 2023 ላይ ከሁለት ዓመት በፊት ነው ያለቀው። ሁለት ጊዜ ራሱ ታስሮ ነበር። እንደውም ፖሊሶች እያሳደዱኝ ነው ብሎ እቤቷ እንድታሳርፈው የጠየቃት ልጅ አሁን እኛ ጋር ነው ያለችው እያወራች። እንደዛ ከሆነ ታዲያ ስታስበርገር ነኝ እያለ ለምንድን ነው? ለነገሩ ያው አላውቅም። ትንሽ የሚሰማው ሰው አለች። እሷም አንቺም አልሽኝ እኮ ለዛ ነው የጠየኩሽ። አዎ እና ወረቀት ላይኖረው ይችላል። ስታስበርገር ሳትሆኚ እንዴት ነው የነሱ ሰላይ ሆነሽ መሰሪ? ሃያ እየዋሸ ነው እንጂ አሁን እኮ ፖሊስ ለመሆን አይደለም ማርታዬ። እኔ እዚህ ምግብ ላይ ነው የምሰራው ገባሽ? ምግብ ሰራተኛ ለመሆን ይሄ ጊዜያዊ ወረቀት እንኳን የቀበሌ አይደለም የሚቀበልሽ። ዜግነት ሊኖርሽ ይገባል። ምግብ ሰሪ ነው ለትምህርት እንኳን እዛ ለመግባት እንኳን ፖሊስ ለመሆን ላሊን ታውቂያለሽ አለ ትምህርት እየተማርሽ በዛው ለሰርቲፊኬት ስትማሪ ስታት ቦርደር ከሌለሽ አይቀበሉሽ እዛ ገብተሽ ምግብ ለመማር። አይገርም? ሲጀመር ለዜጋው ነው 16 ዓመት እንኳን ሲሆን ዜግነት ካለው ነው ወረቀት የሚልኩለት ፖሊስ እንዲሆን አይደል? ፍላጎት ካለው እንዴት ነው እዛ የሚሆነው? ገብቶሻል? የሌለ ነበረ እሷ ስትነግረኝ የነበረውን አንቺ ሰማው እንጂ አላየውም አልሽ። ገባሽ? ያ እኔ ብዙ ነገር ስለሚለኝ የትኛውን ተጨብጨዋለሽ? ምንም የሚጨበጥ ነገር የለውም። እንደነገርኩሽ ነው። ግን ተወጂው ነበረ ማርታዬ? አለፈና የዛሬን አርገው በወቅቱ ወደው ነበር። ስለምወደው እኮ ነው ያመንኩት። ከአንድን ሰው ካልወደድሽው አታምኚውም እኮ። ምናልባት በፍቅር ልትቀርቢው ጋር የተያያዘ ግንኙነት ከሆነ ብዬ ነው። ለምን የቸገረው እርጉዝ ያገባል? አይደለም። ኦኬ፣ ከወረቀት ጋር በተያያዘ አይደለም። እኔ እንደዚህ አይነት ሴት በሆን ኖሮ ዲፖርት እስከመደረግም አልደርስም የነበረ። ድሮ ነበር እንደውም የሀገሩን ዜጋ አግብቼ ምኖረው። ስላፈቀርሽው ብቻ ነው ሀገር ቤት ሂጂና አግብቼ ላምጣ ስልሽ ያመንሽው። ኤኒዌይ በህይወቴ ግብዳ ስህተት የተሳሳትኩት ይሄ ነው። ሌላው ደግሞ አሁን የሚያስጠላ እየተራገበ ያለው በቃ ማለት የሚናገረው ነገር ውሸት እንደሆነ ይታወቃል። እኔ ምንም አይመለከተኝም። ይዋሽ እንደፈለገ ይዋሽ። ሲዋሽን የኖረ እድሜ ልኩን አሁንም ይዋሻል፣ እየዋሸ ነው። ይዋሽ ግን እኔን አፌክት የሚያደርገኝ ነገር ነው አሁን እየተፈጠረ ያለው። በጣም የደበረኝ ነገር በቃ ይሄ ነው። በቃ አሁን ማለት ከተናገረው ነገር ውሸቱ ምንድነው? ምኑ ነው አንቺን አፌክት እያደረገሻል? ይኸውልሽ ልክ እንዳንቺ ቁጥሩን ወስደው በውስጥ ኮንታክት የሚያደርጉ ሰዎች አሉ። እሺ ለምንድነው ትክክል የሆነ ነገር ማትናገረው? ከተረዳህ ደግሞ ሰው እውነቱን አውቆ ነው መርዳት ያለበት። የዚችን ልጅ ገንዘብ በልተሃል ሲሉት እኔ የሷን ገንዘብ አልበላሁም፣ እንደውም ስረዳት ነው የነበረ። በጣም ብዙ ገንዘብ ነው ያወጣሁት ለሷ። አግዣታለሁ፣ ረድቻታለሁ እንደማንኛውም ሰው። የፍቅር ግንኙነት ነበራችሁ ላላችሁኝ የለኝም። የፍቅር ግንኙነት ከሷ ጋር የለኝም። ያ ሜንታል ኬዝ አለባት፣ ኤችአይቪ ፖዚቲቭ ናት ምናምን ያላለው ነገር የለም እኮ። በውስጥ ነው እንደዚህ የሚለው። አዎ ሃይ ናት የሚለው እሱ የለበትም። ራሱን ነው ነፃ የሚያደርገው። ወደ አንቺ ሲቀስር እሱ ላይ ቀስርም እንዴ? እሱን ይኸውልሽ ይሄ ነገር እኮ ይወጣል ብሎ አያስብም እኮ። እኔ አልሞትኩም አለው። በህይወት ላለ ሰው እንደዚህ ብለሽ መዋሸት ከባድ ነው። እንደዚህ ያሉ ሰዎች በአፍ ነው ወይ ጽፈውልሽ ነው ነግረውሽ ነው? ያን እንደ መረጃ ለየውሃ አሳዩ። እሺ ይዘዋለሁ ያጂው እንደዚህ ስሜን እያጠፋ ነው ህይወቱን እንትን በለየውሃ ማለት ለመናገር ብቻ ሳይሆን በእንትን ያቅርበው እንደዚህ አረኔ ልከልታለሁ። ያ ዚሲስ እንትን ነው። እንደገና እዛም ሄደሽ የምትናገሪውን ቼክ እናደርገዋለን። እሺ በኋላ ያው ነገ ምን አሁን ለራሴ እየተወዛገብኩ ነው ያለሁት።
ልቅረብ አልቅረብ የሚለውን ራሱ እንዳልኩሽ ስራዬ ለአደጋ የሚያጋለጥ ስራ ስለሆነ ተብዶኛል። ማለት በጣም በዚህ በህመሙ ምናምን ጉዳይ ላይ ክርክር አድርገሽ ትልቅ ሐሳብ አታርጊው። ግን የራሱን እሱን ብቻ ሳይሆን ሄለንዬ አሁን የሚዋጣው ብር እንትን ይልበታል፣ አሁን ይበላሽበታል። አሁን እኔ ስወጣ በጣም ብዙ ነገር ነው የምናገረው። እኔ አሁን ጥሪ ያቀረብኩለት ምንድነው በየወሩ ኬዙ ማለት እሱ ባለው መንገድ ተሰዶ ማለት ይሄድ ተጠርጄበታለሁ ያለው መንገድ እሱ የተናገረው በፍጹም ልክ የማይሆን መንገድ ነው። ገባሽ? ሌላ የተደበቀ ነገር ከሌለው ኬዙን ዝም ብለን ስሰማው በጣም የተደበቀ ነገሮች አሉት። ገባሽ? እኛ አሁን እዚህ ያለን ሰዎች እንኳን ለይሁዳይ እንኳን እንዳናመለክትለት ምን እንዳንል ምንም ማስረጃ ስለሌለን እኛ እንጠይቅበታለን። ሮንግ ኢንፎርሜሽን በመስጠት ሮንግ ጊዜያቸውን ጊዜ በመሻማት ያንን አላገኘንም። ግን ያ ጊዜ ውስጥ የሚስተካከልለት ድረስ ቢያንስ በወር የ10,000 ቤት እንኳን ተከራይቶ በ10,000 ብር እየበላ እንዲኖር በወር እኔ መስሩፉን ልክለታለሁ። ግን ለዚህ ነገር ጥያቄዎቹ መልሶ ይመልስልኝ ብዬ ጥሪ አቅርቤለታለሁ። ከመጣ ይሄን ጥያቄዎች ይመልሳል። ገብቶሻል? የተረዳሁት እንደ አንድ ዲያስፖራ የለም የሆነ በቃ ውጭ ሀገር ሀብታምም ይሄን ያለ የተራቀቀ ባትሆኝም በልተሽ ጠጥተሽ ምናምን ትኖሪያለሽ አይደል? ከዛም ማታውቂው ሀገር ላይ ስትወረወሪ ግራ ነው የሚገባሽ አይደል? ሰው አዲስ ነው፣ መንገዱ አዲስ ነው ምናምን። ከዛ አንፃር ብቻ ያንን አልኩ። ፍቄንም ምንም እንዲመጣ ጋብዤው ነበር። ፍቄ ኖርዌይ ቆይ ሄለን ይሄ G+ ቤት አለኝ ብሎኛል። መኪኖች 2 መኪኖች አሉኝ ብሎኛል። 3ኛ ያው የኔ መኪና አለ። እነሱ የት ገቡ? የት ነው G+2 ያለው ቤት? ኢትዮጵያ። እግዚአብሔር ያኔ ነው ያለሽ? ገና ኖርዌይ ያለሽ? ከወንድሞቹ ጋር እንኳን ተካሶ 8 ወር እስር ቤት እንደነበረ ሰምተሻል አይደል? አላውቅም። እኔ በዛ ኬዝ እንደሆነ የገባው አላውቅም። 8 ወር የገባው አንድ ምንም አይነት ኢትዮጵያዊ መሆኑን የሚያሳይበት ለመንግስት ኤቪደንስ ስለሌለው መንግስት አሰረው። በዛ መሃል ይሄ መኪና መሸጫ ምናምን የሚላላኩትን የለም ያንን ቤተሰቡ ጋር ችግር አለ። ፍቄ ራሱ ይሄ የቤተሰብ ጉዳይ ነው እዚህ ባላወራው ግን እንደዚህ አይነት ችግር አለበት ብሎ በስሱ ሲናገር ነበር። ሰምተሽ እኮ ኢንተርቪው ላይ